ሰላም ዩቲዩብ ተመልሰናል። ሌላ ቪዲዮ ዛሬ በዛሬው ቪዲዮአችን ላይ የምንመለከተው ካሊ ሊንክስን እንዴት አድርገን በስልካችን ማውረድ እንዴት እንደምንችል ምናምን ነገር የምንመለከት ይሆናል ማለት ነው። ካሊ ሊንክስ በጣም ፓወርፉል የሆነ ሃኪንግ እንትን ነው። እሱን እንዴት እንደምናወርድ ለመግባት በመጀመሪያ ኤንኤች ብለን እንጽፋለን። ኤንኤች ማለት ኔት ሃንተር እንደማለት ነው። ስንገባ እንደሱ እሱን ጽፈን ኢንተርን ስንጫን ወደ ካሊ ሊንክስ ያስገባናል ማለት ነው። ክሊር ለማድረግ ስክሪኑን አሁን ክሊር ብዬ እጽፋለሁ እዚህ ጋር። ከዛ እሱን ስላየን እናልፈዋለን ማለት ነው። አሁን እዚህ ጋር ይሄንን ሩት ሳናደርግ ምናምን እንዴት አድርገን እንደምንወርድ የምንመለከት ይሆናል ማለት ነው። ወደ ቪዲዮ በመጀመሪያ የሚያስፈልገው ዲፔንደንሲ ፋይሎች ስላሉ እነሱን ለማውረድ በመጀመሪያ ፒኬጂ ኢንስታል ብለን ደብሊውጌት ብለን እንጽፋለን ማለት ነው። ይሄኛው ደብሊውጌት የሚባል የሆነ ዲፔንደንሲ ፋይልን ለማውረድ ይረዳናል ማለት ነው። ይሄ ካሊ ሊንክስን ለማውረድ ስለሚያስፈልገን ማለት ነው። አፍተር ይሄ እንደወረደ አሁንች ኮማንድ አለች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ሊንክ ነገር ነው ከጊትሀብ ላይ የመጣ ሊንክ። እሱን ከዲስክሪፕሽን ላይ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ ማለት ነው። ይሄ ኢንስታሌሽን ሲያልቅ እናስገባዋለን ማለት ነው። ያንን እንግዲህ እየወረደልን ነው። ይሄ ወርዶ ካለቀ በኋላ እንትን እንለዋለን ማለት ነው። ይሄው ያለቀ ነው ጨርሷል። ይሄን ካለቀ በኋላ ኮፒ ያደረግነውን ቴክስት ፔስት እናደርገዋለን ማለት ነው። አሁን ስክሪናችን የሆነ እንዳያስጠላ ምናምን ነገር ክሊር እናደርገዋለን ማለት ነው። ክሊር ካደረግነው በኋላ ኮፒ ያደረግነውን አመተን እዚህ ፔስት እናደርገዋለን ማለት ነው። ከዛ ኢንተር እንጫናለን አውቶማቲካሊ ራሱ ያወርድልናል ማለት ነው። ከዚያ ያወረደልንን ለማየት ኤልኤስ ስንለው ሊስት ያደርግልናል ማለት ነው። ኢንስታል ኔት ሃንተር ሚክስ ምናምን ነገር የሚለውን ያሳየናል ማለት ነው። ይሄኛው ነው የምንፈልገው ፋይል ማለት ነው። ይሄኛው ፋይል ኤክስኪዩት መሆን አለበት ማለትም ፐርሚሽን እንዲሰጥ ኤክስኪዩት እንዳይደረግ ምናምን ነገር ፐርሚሽን መስጠት አለብን። ይሄንንም ለማድረግ chmod ፕላስ ኤክስ ከዛ እንልና ኢንስታል ኔት ሃንተር ሚክስ እንጽፋለን ማለት ነው። ስሙን እዛ ጋር ያለውን ከዛ ኢንተርን ስንጫን ኤክስኪዩሽን አለ ፐርሚሽኑን ሰጠው ማለት ነው። ከዛ ዶት አድርገን ስላሽ እናደርጋለን። ከዛ ኢንስታል ኔት ሃንተር ሚክስ ስንለው ወደዚህ አይነት ፔጅ ይወስደናል ማለት ነው። እናንተ ፉል ቨርዥን ማውረድ ትችላላችሁ፣ ግን እኔ ሚኒማል ቨርዥኑን ነው የማወርደው። ስለዚህም 2 ቁጥርን እንጫናለሁ ማለት ነው። ከዛ በዚህ መልኩ ምናምን ነገር ይወርዳል። ኢቴክስ ታይም በጣም ይቆያል ማለት ነው። በተለይ ፉሉን የምታወርዱ ከሆነ ወደ 2 ጂቢ ምናምን ነገር ፋይል ስለሚያወርድ በጣም እስከ 30 ደቂቃ ምናምን በኢንተርኔታችሁ ላይ በጣም ዲፔንድ ሆኖ ማለት ነው። ፈጣን ኢንተርኔት ካላችሁ 30 ደቂቃ ምናምን ነገር ይፈጃል ማለት ነው። እንግዲህ እዚህ ጋር የሚኒማል እንትኑን ስለሆነ ሰሌክት ያደረኩት 122 ሜጋባይት የኢንተር የሚለው ለዚች ራሱ ኢንተርኔት የሞተ ስለነበረ ወደ 15 ደቂቃ ምናምን ነገር ፈጅቶብኛል ማለት ነው። 15 ደቂቃ ማለት እንግዲህ በጣም ብዙ ነው። ፈጣን ኢንተርኔት ላላችሁ ሰዎች ፈጥኖ ምናምን ነገር እንትን ይልላችኋል ማለት ነው። እንግዲህ ትንሽ ነው የሚቆየው። እንግዲህ እያፈጠንኩት ነው ቪዲዮን በተቻለኝ መጠን፣ ግን ቢሆንም እንደዚህ ፈጥኖ ራሱ እንትን አይልም ማለት ነው። አፍተር ዚስ እንግዲህ ይሄኛውን እንትን ካደረግን በኋላ ብዙ ታይም ይወስዳል ብዬ አልጠበቅኩም ነበረ እንትኑ ኢንስታሌሽኑ፣ ግን ትንሽ ለቪዲዮ እንዳይንዘዛ ምናምን ነገር
በዛሬ ኢንስታሌሽን ካየን በቀጣይ ቪዲዮ ደግሞ አንዳንድ የሊኒክስ የኔት አንሰር ምናምን ነገር ፓኬጆች አፕሊኬሽን እንዴት ነው የምናወርደው ምናምን ነገር እንዴት ነው የምንጠቀመው ምናምን ነገር የሚሉትን ደግሞ ጠቅለል አድርገን በአንዴ እናያለን ማለት ነው። እናም ይህን ቻናል ሰብስክራይብ አድርጋችሁ ተከታተሉ ማለት ነው። ይጠቅማችኋል እናንተም እንግዲህ አልቋል። ኤክስትራክት እያደረገ ነው ፋይሉን። እዚህ ጋር ዲሌት ላድርገው ወይ ሩፍ ፋይሉ ምናምን ነገር ይላል። ኑ ብለን እናልፋለን ወይ ዝም ብለን ኢንተርን ብንጫን ያልፍልናል ማለት ነው። ከዛ ኮንፊገር እያደረገ ነው። በፋይናሊ ወርዶ አለቀ ማለት ነው። እዚህ ጋር እንግዲህ ስሞል ዲስክሪፕሽን ነገር ይሰጠናል። ይህንን ስሞል ዲስክሪፕሽን አንብባችሁ ምናምን ነገር እንትን ማለት ትችላላችሁ። ግን እንትን ለማለት ኤንኤች ብትሉት ኖርማል ካሊኒክስን ይጀምርልናል ማለት ነው። ከዛ ለመውጣት ኮንትሮል ሲን ስትጫኑ ያወጣል። ኮንትሮል ቪ ስትጫኑ ያወጣል። ኤንኤች ማይነስ አር ብላችሁ እንትን ስትሉ ደግሞ ሩት አክሰስ ይኖራችኋል ማለት ነው። በቀጣይ ቪዲዮ ደግሞ እንዴት አድርገን ሱዶን እንትን እንደምንል ምናምን እንመለከታለን።